እኔ 6 ወር የለፋሁት እቺን ሞመንት ለማግኘት ነበረ። ሞመንቱን ተነጥቄያለሁ ማለት ነው። እንዴት ማስመለስ እንዳለብኝ ራሴ አውቃለሁ። የዛሬ 15 ቀን አንደኛ ወጥቼ ነበር፣ ሁላችሁም ታውቃላችሁ። ግን ዛሬ የዛኔ ተወዳዳሪያቸው ከነበሩ ከ2 እስከ 12 የወጡ ልጆችን አሳልፈው አንደኛ የወጣሁትን እኔን 1 ደቂቃ በማይሞላ ሰዓት ውስጥ አስወጥቶኛል። ውድድሩ የግለሰብ አልመሰለኝም ነበር። በዳኞች እንጂ በአንድ ዳኛ ውጣ ገባ ለመባል አልነበረም የመጣሁት። ስፖርተኛም ማያከብር ስርዓት የሌለው የወረደ ሰው መሆኑን እኔ ብቻ ሳልሆን እዛ የነበረ ሁሉም ከትንሽ ከትልቅ አይቷል። እዚህ እናንተም እንደምትመለከቱት ነው። ስፖርት ፌዴሬሽን ይሄን ነገር መመልከትና እንደ ቀልድ ማየት የለበትም። ለኛ ተወዳዳሪዎች ለከፈልነው መስዋዕትነት ዮናስ ብቻ ለፊት ፖዝ እንጀምራለን። ከፊት ለፊት 14 ትንሽ እርምጃ ወደ ግራ 3 ተከትለው ወደ ግራችሁ ወደዚህ አንሰው ይነገራል። የሚቀጥለው ታስራሉ። 2 ወደፊት አንደዱ ወደ ግራ ሶስት እርምጃ ወደ ኋላ ፊት ለፊት ፖዝ ያዙልን አንዴ ጀርባችሁን ለነስቱ ስምንት 12 እዛው ትቆያላችሁ 13 ወደ ኋላ ተመለስ ኦኬ እናንተ ከስቴጅ ትወርዳላችሁ ለፊት ያላችሁ ከኋላ ያላችሁ ወደ ቤት ትመጣላችሁ ፊት ፖዚንግ ላይ በጣም መስራት አለባችሁ ፖዚንግ ነው ማለት ነው ኦልራይት ግራ 3 እና 2 ወደ ፊት ለፊት ሚስተር አዲስ አበባ ነበር ዊክ አጎ 1 ደቂቃ አይደለም ፊት ለፊት ወደ ጎን አለና እኔን ለብቼ ወደ ኋላ ወሰደኝ። እሺ ተመልካቾቻችን መቼም ዛሬ የተፈጠረው ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። የዮናስ ቦዲ ቢልዲንግ የቅርጽ ውድድር ባልጠበቅነውና ባላሰብነው ሁኔታ ዛሬም ዛሬ ነው ተብለን ሄደን ነበረ። 3 ጊዜ ነው ያመላለሰን 3 ጊዜ 4 ጊዜ ከዛ በላይ አንዴ ሚሊኒየም እንባላለን አንዴ የሆነ ስፖርት አካዳሚ አንዴ ፋና ሃውስ ብዙ ቦታ ተመላልሰን ታኖ ተብለን ተጠርተን ዛሬ ሄደን ባላሰብነው ባልጠበቅነው ቀጥታ ካልቦ ነው ወደ ውድድር ያስገባን። እሱ ይቀር ገብተንም 1 ደቂቃ ባልሞላ ጊዜ ውስጥ የዛሬ 15 ቀን አንደኛ የወጣውን ተወዳዳሪያችንን እንደ ቀልድ ዝም ብሎ ውረድ ብሎ ነው ኢሊሚኔት ያደረገው። ይሄ ምን አይነት አደኛኝ ነው? ዋናው ጥያቄያችን ይሄ ነው።
አማረን ለማየት በጣም ብዙ ከ10 በላይ ቲኬቶች ነው የገዛነው። እንደ ቀልድ የሆነ አዳራሽ ውስጥ ታንት ተደረጋለ ተብሎ ነው የሄድነው። እኛ አርፍደን ነው የሄድነው ሌላ ቦታ ተብለን ዘግይተን ነው የሄድነው። ግን ያው እንደ ቀልድ የሆነች አዳራሽ ውስጥ ሰብስቦን ያው በ2,000 ብር ቲኬት ዝም ብሎም በውስጥ ነው ያስቀመጡን። ኢቭን እነሱ ፓምፕ እንኳን ለማድረግ ጊዜ አልነበረውም። ስንሄድ ነው በቃ ውድድር ከሱ ጋር የሚወዳደሩት ኮምፒውተሮች እንዳለ የነበሩት ፓምፕ ሲያደርጉ የነበሩት። እኛ ስንደርስ እንደ አዲስ ነው ያወቅነው ውድድር እንደነበረ። የዛን ቀን እሱ የነገረን ታንት ተደረጋላችሁ ብሎ ነው እና የመጨረሻ አንኦርጋናይዝድ የሆነ ሾው ነው ይሄ። ለቢዝነስ የምንሰራው ስፖርት አይደለም። ዛሬ አሁን ኢቭን ሾውን ጨርሰን እንኳን ከተባረረ በኋላ ባክስቴጅ መተው ስናባብለው ሲያለክስ ምንድነው ያሉን? ከፈለክ ብርን እንመልስልን ያሉት እና ይሄ ላይክ ከቢዝነስ ጋር ነው የተገናኘው። 7 ወር የለፋ ሰው ብርን እንመልስልን 7 ወር ፊዚክ እሱ ቦዲ ቢልደር ነው ያውቃል ስለ ሳይንሱ እና እንዴት 7 ወር ከተ ያረገ ሰው ዳይቱን ያውቃል እንዴት እንደሚያስቸግር። እንደዚህ የሆነን ሰው እንዴት በቃ እንደ ቀልድ 2,000 ብር እንስጠና አውጣ ይባላል። የመጨረሻ አንኦርጋናይዝድ የሆነ ሾው ነው። ከ2 ሳምንት በፊት ነው ፋይናል የተባለው። ይሄው እስካሁን እንደ ድንገት ለቀለም ብለው ጠርቷቸው ታን እናርጋችሁ ብለው ያው ውድድሩን አረጉት እና የመጨረሻ አንኦርጋናይዝድ ነው ይሄ ሾው። በሱ አልነበረም የተሸነፍነው። ዋንጫ ምናምን አልነበረም ፈልገን ነው ማለት ዋንጫ በቃ ተቀብሎ መምጣት ብቻ አልነበረም የኛ ፍላጎት። አንደኛ ነኝ ማለት በቃ አንደኛ ወጥቻለሁ በቃ ስጡኝ ዋንጫውን እያልኩኝ አይደለም ያለሁት። ግን ለኔ ትልቁ ነገር የነበረው እሱን አክብረን እሱ አንድ በሰራው ቪዲዮ ላይ የሚቀጥለው አመት በዚህ ጊዜ ሰኔ 14 ላይ ውድድር አለ ብሎ ባለው ነገር በሱ በአንድ ቃል ተነሳስቼ ነው ከ6 ወር በላይ የተቀቀለ ውሃ በውሃ የተቀቀለ አሳም ሊሆን ይችላል ማንንም ሰው የሚጸየፈው ምግብ እየበላው የተዘጋጀሁት። እነሱም ያውቁታል። ዳይት ፕላን አንድ ላይ ነው የምናወጣው። በጣም ብዙ ነገር ከገንዘብ አንፃር አይደለም በጣም ከብዙ ነገር አንፃር ተጎድቻለሁ። ኢቨንቶች ላይ ከጓደኞቼ ተለያይቻለሁ። በጣም ከብዙ ነገር አንፃር ተለያይተናል። ዋንጫ ብቻ አልነበረም ሊያረካን ይሄድ ነው። ስቴጅ ላይ የምንወጣት 1 ወይም 2 ደቂቃ ነበር ለኛ ትልቁ ሞመንት። እሱንም ነጥቆናል ማለት ነው። ምንድነው የተፈጠረው? ገና ስቴጅ ላይ እንደወጣ 1 ደቂቃ አይደለም ፊት ለፊት ወደ ጎን አለና እኔን ለብቻ ወደ ኋላ ወሰደኝ። ሚኒንጉም እንደሆነ አልገባኝም። ሌላው ይቅር የዛሬ 15 ቀን አንደኛ የወጣን ተወዳዳሪ እንዴት ነው ከሱ አንሰው በልጧቸው የነበሩ ልጆች በልጠውት እሱ ኢሊሚኔት ሊደረግ የሚችለው? ምን አይነት አዳኝ ማለት በራሱ ጀጆችም አያምንም ማለት ነው። ሚስተር አዲስ አበባ ነበር ዊክ ኤጎ ነቱ ሲጀመር ኮንትሮቨርሻል ልክ አይደል? እዛ 10 ወይም 7 ሰው ተቀምጠው ሊሆን ይችላል። እዛው ፊት ለፊት ነው የምናያቸው ዳኞቹ ሲወያዩ ምናምን። ምክንያቱም ባለፈውም ስዳኝ አይቼዋለሁ። እዛው እየተወያዩ ምናምን ይሄኛው እንትን ይበል ምናምን ነው። የዛሬው ግን መጣ ቁጭ አሉ። እሱ አየ ውጡ ዞር ብሎ ፖይንት አልጠየቀም ወይም ደግሞ ከሌሎቹ እንትን አላለ። ውጣ ጀመር ፖይንቱ። ሁለተኛ ለምን ለኔ ጊዜ አልሰጠኝ በስነ ስርዓት ለማየት ጊዜ አልሰጠኝ። እሱ ነገር ግራ ገብቶኛል። ሁለተኛ ሰዓት አላገኘንም ከጀርባ ባክስቴጅ ለመዘጋጀትም ሆነ ልብስ። ውድድሩ ዛሬ ነው እና እዚህ ቦታ ተዘጋጁ። ግን እዚህ እንደሆነ እዚህና ዝግጅቱ እንዳለ በስነ ስርዓት ሳይነግረን 1 ሰዓት በማይሞላ ሰዓት ውስጥ ግቡ ውጡ። ምን አይታሰረ ባንደርስ እኮ አልደረስንም። ያልደረሱ ተወዳዳሪዎች እንዳሉ እናውቃለን። ባንደርስ አልደረስንም። ብዙ ከክልል የመጡ ከመቀሌ ከተለያየ ቦታ ከሩቅ ቦታ ብዙ ነገራቸውን ትተው የመጡ ሰዎች አሉ። እነሱ ራሱ ትሪት የሚያደርግበት መንገድ ልክ አይደል። እኛ ራሱ ለጓደኞቻችን 10 ቲኬት ገዝተናል ወደ 20,000 ብር የሚገመት ገንዘብ። አጠቃላይ 20,000 ብር ነው የፈጀው። ግን አንዳቸውም አልመጡም አላወቁም ነበር። ሴትዮዋ ከባክስቴጅ ምን ትለኛለች? ለምንድን ነው እንደዚህ አይነት ነገር የተፈጠረው? ለምንድን ነው ሞመንት እንኳን ያልተሰጠን ምናምን ይስጠይቅ። በቃ ብር ከሆነ ብር ይመለስልሃል አይነት ነገር። ምን አይነት ሪስፔክት ነው? እኔ 6 ወር እና ከዛ በላይ ያጠፋሁትን ጊዜ አንቺ በምትሰጪኝ ብር ይመለስ ይችላል? አምኜበት በገባሁትና ሲጀመር ለማሰጪኝ አውቀዋለሁ። አንደኛ ነገር አኒቲካል ነው። ሁለተኛ ነገር ደግሞ ገንዘብህ ይመለስልሃል ከፈለክ። እዛ የነበረ ተወዳዳሪ ከኔ ውጪ ሁሉም እያንዳንዱ ነገር ብሬክዳውን ማድረግ ይችላል። እዛ የነበረ ሁሉም ሰው ሞመንቱን እያንዳንዱ ሰው መናገር ይችላል። ማንም ሰው ከየክልሉም ሆነ ከየአገሩ እሱን አክብሮት በዚህ ልክ መጥቶ እንደዚህ ለመዳኘት አልነበረ የሚመጣው። ማንም ሰው ከየትም ሀገር ፈተና አለ ማትሪክ ደርሷል ምናምን ሁሉም ተፈታኝ ነው ምናምን ያ ሁላ ነገር አክብሮት መጥቶ ምንድነው እንደዚህ ለመዳኘት የመጣ እንትንም እንደሌለ እርግጠኛ ነኝ እና ሁላችሁም ታውቁታላችሁና በዚህ ደግሞ እንደምትረዱኝ እርግጠኛ ነኝ። እና መሰግናለን። ይሄ ነው መልእክቱ። እኛ በተሻለና የተሻለን ሆነን እንቀርባለን። ኔክስት ላይ ማለት እዚህኛው ሾው ላይ ሳይሆን ሌላ ሾው ላይ ምናልባት
አንድ ሰው ሳይሆን ሌላ በዛ ያሉ ሰዎች የሚዳኙበት ስርዓት ባለው መልኩ የሚዳኝበት አይነት ሾው ላይ እሱ ላይ እንቀርባለን። የዛኔ በተሻለና እናንተም ልዳኙበት የምትችሉት ነገር እናቀርብላችኋለን ብዬ አስባለሁ። በእኔ በኩል ያለው ነገር ይሄ ነው። በጣም አመሰግናለሁ ማለት ፈልጋለሁ። ስደግፉ ለነበራችሁ ይመጡም የነበሩ ጓደኞች አሉኝ። እነሱም ደግሞ ትልቁ ነገር እኔ አሸናፊዎቼ እነሱና ወንድሜ ነው። እኔ ያሸነፍኩት እነሱን ነው ብዬ አምናለሁ። ምክንያቱም ከኔ ጋር ሁሉንም ስትራግል አብረው አልፈዋል። ዛሬ ምዝገባ ነው ሲባል ዛሬ ምንድነው ሲባል 6 ወሩንም ሙሉ እኔ ለፈውት ልፋት እነሱ ለፍቷል ብዬ አምናለሁ። ምክንያቱም አብረን ነው የምንጽፈው፣ አብረን ነው የምናቀደው እና የኔ አሸናፊነት አምነው የዛን ነው የተቀበሉት የነበረ። በጣም አመሰግናለሁ። ወዳችኋለሁ ማለት ፈልጋለሁ እና ምናልባት ዩቲዩብ ረጅም ቪዲዮ በጣም የረጅም ጊዜ ከወራት በላይ የፈጀብንን ቪዲዮ አዘጋጅተን ነበር። ሾውን ሪስፔክት አድርገን ምናልባት ይመጥነናል ብለን አስበን ሾው አልመጠነንም። ግን ዩቲዩብ ቪዲዮ ደግሞ ለእናንተ እንደሚመጥን አልጠራጠርም። በጣም አመሰግናለሁ ማለት ፈልጋለሁ። ልፋቴን ታዩበታላችሁ እና የስፖርት ፌዴሬሽን ይሄን ነገር በስነ ስርዓት ተረድቶና አይቶ መፍረድ ያለበትን ወይም ደግሞ ማስተካከል ያለበትን ነገር ከሱም ሆነ በራሳቸው እንዲያስተካክሉን እንፈልጋለን። ሁሉም ስፖርተኛ ይሄ አይደለም ሌላ ነገር ይገባዋልና የተሻለ ነገር ይገባናል ብዬ አምናለሁ። ለስፖርተኞች በጣም ሪስፔክት አለኝ። አብራችሁ ለተወዳደራችሁ ከጎኔም ሆናችሁ አሸናፊ ነህ ምናምን ለታጽናኑ ለነበራችሁ ለሁላችሁም አመሰግናለሁ። ወዳችኋለሁ ማለት ፈልጋለሁ። ሁላችሁም ከጎኔ ተወዳዳሪዎች፣ እያንዳንዱ ከጎኔ የቆማችሁ ተወዳዳሪዎች ስማችሁን ባልጠቅስም እያንዳንዱ ከጎኔ የተሰለፋችሁ የነበራችሁ ተወዳዳሪዎች ለሁላችሁም ሪስፔክት አለኝ። በጣም ሁላችሁንም ወዳችኋለሁ ማለት ፈልጋለሁ። ሌላ ጊዜ ሌላ ቦታ ላይ እንገናኛለን። አመሰግናለሁ።